بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ሁላችንም ንያችን ለአላህ Subhanahu Wa Ta'ala ጥሪት አድርገን መቀመጥ አለብን ማለት ነው። ከዙ ከአቂቱ ሙርሺዳ የደረስነው ሁለተኛው ደርስ ላይ ነው። ትናንትና ሳለፈው ላይ እንግዲህ ሙከለፍ የሆነው ሁላ ይወጅብበታል። ሙከለፍ ብሎ ማለት ያው እንዲያሳለፍ ነው። አቀል ኖሮት አቅማዳም ደርሶ የእስልምና ጥሪ የደረሰው ሶስቶቹ ነገሮች ተሰበሰቡበት ሙከለፍ ተገዳጅ ሙከለፍ ይባላል ብለናል። ምን ይወጅብበታል? አላህ Subhanahu Wa Ta'ala በባህሪውም በዛቱም ብቸኛ ሸሪክ የሌለው ብቸኛ እንደሆነ ማወቅ ይወጅበታል ብለን ነበር። የዛሬው ደግሞ خلق العالم بأسره ይህንን ማመን ግዴታችን ነው። አላህ Subhanahu Wa Ta'ala ብሎ ማለት خلق العالم ዓለምን የፈጠረ ጌታ ነው። بأسره ማለት አስር ብሎ ማለት አስሪሂ ቢአስር ብሎ ማለት ጀሚዕ ማለት ነው። ሁሉንም ዓለም የተባለው ሁላ የፈጠረው አላህ Subhanahu Wa Ta'ala ብለን ማመን አለብን። አላህ ነው የፈጠረው ብለን ማመን አለብን ማለት ነው። ሊያብራራልን ነው እንግዲህ ጥሬ ቃሉ ነው። አይ ማለትም خلق العالم بأسره ሁሉንም ብሎ ማለት አይ ማለትም أن كل شيء ሁሉም ነገር دخل في الوجود ካለ መኖር ወደ መኖር የመጣው ታለ መኖር ፊት የለም ነበር ወደ መኖር የመጣው በሙሉ የገባው فالله هو الذي الله سبحانه وتعالى هو الذي ያንን خلقه የፈጠረው الله سبحانه وتعالى ነው ብለን ማመን አለብን። አይ ማለትም ይህም ደግሞ ማብራሪያ ያስፈልገው ነው። አይ ማለትም አብረዘሁ አስገኘው من العدم ታለ መኖር الى الوجود ወደ መኖር الله سبحانه وتعالى አስገኘው። ይሄ ዓለም የተባለ ሁላ የላይኛው ዓለምም የታችኛው ዓለምም የለም ነበር። ዓለም ሲባል ዓለም العلوي ዓለም السفلي የታችኛውም ወደፊት እንደሚያሳየን የለም ነበር። ታለ መኖር ወደ መኖር ያስገኘው አላህ Subhanahu Wa Ta'ala ነው ብለን ማመን አለብን። ሁሉንም ማለት ነው ታንሸራረፍ مرحبا فيشمل العالم العلوي ይዋቀላቅሉ አመጣው እንግዲህ فيشمل ይጠቀልላል ቢአስሪ ሁሉንም ሲባል فيشمل ጠቅሎ ይዝልናል العالم العلوي የላይኛው ዓለምን ዓለም የሚባለው እንግዲህ ማሱ والله ካላህ ውጭ ያለ ሁሉም ዓለም ነው። የላይኛው ዓለምንም ይጠቀልልልናል ጀሚዕ ሲል ቢአስሪሂ ሲል ማለት ነው። ሁሉንም ሲል የላይኛው ዓለምንም ይጠቀልልናል። እሱ ነው አላህ Subhanahu Wa Ta'ala የፈጠረው ከላይኛው ዓለም አይፈልግም ማለት ነው። ምክንያቱም የላይኛውን ዓለም እሱ ተፈጠረው ከፈጠረው አይፈልግም። وهو السماوات ዓለም العلوي የላይኛው ዓለም ማለት ማን ነው ቢባል وهو السماوات ሰባቱ ሰማይ وما فوقها ከሰባቱ ሰማይ በላይም ያለው ለምሳሌ من ጀነቲን ጀነትን ይመስል ሰባቱ ሰማይ በላይ ነው ጀነት ያለው وغير ذلك ከዚህም ውጭ እንግዲህ ጀነት አለ ኩርሲይ አለ ዓርሽ አለ ለውህ አለ ቀለም አለ ኪታቡ አለ እንግዲህ ከዛ በላይ ማለት ነው ከሰባቱ ሰማይ በላይ ነው ይሄ ሁላ እንግዲህ ያለው ማለት ነው። ይሄን ሁላ አላህ Subhanahu Wa Ta'ala ነው የፈጠረው። ወሱፍልየ የታችኛው ዓለምንም ይጠቀልልና አላህ Subhanahu Wa Ta'ala خلق العالم بأسره ሁሉንም ሲል የላይኛው ዓለም እንግዲህ ለምሳሌ ጀነትን ይመስል ከዛም በላይ ሰማያትን ይመስል ሁሉም ወሱፍልየ የታችኛው ዓለምንም ጠቅሎ ይዛል። አላህ Subhanahu Wa Ta'ala ነው የታችኛውን ዓለምም የላይኛውን ዓለምም የፈጠረው። የታችኛው ዓለም ለምሳሌ ማን وهو الأرضون ሰባት መሬቶች ማለት ነው። አራድ ጀምኑ ጠቅል ነው እንግዲህ አራዱና ሰባት መሬትና وما تحتها ከሰባቱ መሬት በታች ያለውን አላህ ነው የፈጠረው። ሚን ጀሃነም ለምሳሌ ጀሃነምን ይመስል وغير ذلك ሌላም ነገሮች አሉ እንግዲህ መሬቱን ግድፎ ያዘው እንትና አሳ ብትሉት በሬ ብትሉት ንፋስ ብትሉት እንግዲህ ወርታች ብዙ ፍጡር አለ። ይሄን ሁሉ አላህ Subhanahu Wa Ta'ala የፈጠረው ብለን ማመን አለብን ማለት ነው። وغير ذلك ከዚህም ውጭ والعرش عرشን የሚፈጠረው አላህ ነው ብለን ማመን አለብን። የውመት ነው ማለት عرش ብሎ ማለት ማን ነው ቢባል ሰቅፉል ጀነቲ የጀነት ጣራ ነው። ባጡ የጀነት ጣራ ነው عرش የሚባለው። وهو عرش የሚባለው አክበሩ መخلوقاتላህ ከአላህ Subhanahu Wa Ta'ala ፍጡሮች አላህ ከፈጠረው ፍጡር ትልቁ ፍጡር
አርሽ የሚባለው ነው። ሐጅመን ባይሆን በግዝፈት ነው እንጂ አለዛ በክብርማ ነብዩና አለይሂ ሰላቱ ወሰላምን የሚበልጥ የለም ጭራሹ ነው ማለት ነው። ይኸው ሐጅመን ብሎ ቅድመ ሁኔታ ሸርጥ ያደረገልን ለዚህ ነው። የሁሉም ተሁሉም የሚበልጥ አርሽ ነው ሲባል በግዝፈት እንጂ በልቅናና በክብር ሐታ ተመላእክት በላይ የሆኑት ነብዩ አለይሂ ሰላቱ ወሰላም እነሱን የሚበልጥ የለም። በግዝፈት ነው እንግዲህ አርሽ ትልቅ የሚባለው። አርሽ የሚባለው ሆ ሰሪሩን አልጋ ነው። ከቢሩን ትልቅ የሆነ አልጋ ነው። ለሆ አርባዓቱ ቀዋኢማ አራት ሸንኮር ያለው አራት እግር አለው። አራት እግር ያለው የሆነ ትልቅ ሰሪር ነው። ትልቅ አልጋ ነው። አራት መላእክት ተሸክሞት ያለ እሱንም አላህ Subhanahu Wa Ta'ala ነው የፈጠረው ብለን ማመን አለብን። ወልኩርሲየ ኩርሲይንም እንደዚሁ ወሆ ኩርሲይ የሚባለው ጅርሙን ዐዚሙን ትልቅ የሆነ አካል ነገር ነው። تحت العرش ዓለም ነው። ተዓርሽ በታች ነው። አክበሩ ሚነ ሰማዋቲ ወልአርዲ ሰባት መሬት ሰባቱ ሰማይ በአንድ ተጠቅሎ ከነሱ ይበልጣል። ይሄ ኩርሲይ የሚባለው ደግሞ አርሽ ከዛ ይበልጣል ማለት ነው። ወዱነ العرش ከአርሽ በታች ነው። ደግሞ እሱ ከአርሽ አንሳር ግን ለራሱ በጣም ግዙፍ ለመሆኑ ሰባቱ መሬት ሰባቱ ሰማይ ባንዲ ሆኖ የሚበልጥ ነው ማለት ነው። በጣም ወሰማዋቲ ሰባት ሰማይንም አላህ Subhanahu Wa Ta'ala ነው የፈጠረው ብለን ማመን አለብን። ይሄ መተነመት ነው፣ ጥሬ ቃሉ ነው። ወሰማዋቲ ሰብዓ ሰባትን ሰማይ የፈጠረ ነው ብለን ማመን አለብን። ወልአርዶ መሬትንም ወማ ፊሂማ በእነሱ መካከል ያለውንም ደግሞ በሰማይና በመሬት መካከል ያለውንም ለምሳሌ ወማ ፊሂማ ማለት በሰማይም በመሬት ውስጥ ያለውን ማለት ነው። ለምሳሌ በሰማይ ውስጥ ያለው ማን ነው? ሚመላእከቲን መላእክቶችን ይመስል ወኢንሲን ሰዎችን ይመስል በመሬት ውስጥ ያሉት ወጂን ጅኖችን ይመስል ወገሪ ذلك ሌሎችም እንግዲህ እንስሳት በሙሉ አላህ Subhanahu Wa Ta'ala ነው የፈጠረው ብለን ማመን አለብን። ወማ በይነሁማ በእነዚህ መካከል ያለውንም ደግሞ በሰማይና በመሬት መካከል ያሉትንም ሚን ሸምሲን ጀንበርን ይመስል ወቀመሪን ጨረቃን ይመስል ወኑጁሚን ከዋክብቶችን ይመስል ወገሪ ذلك ሌሎችም እንግዲህ ሐዋኡን አየሩን ሁሉን አላህ Subhanahu Wa Ta'ala ነው የፈጠረው ብለን ማመን አለብን። وشمل ذلك أجسام العباد وأعمالهم وشمل ذلك فطور يتبالون كل الله سبحانه وتعالى يفتروا كتبالا تقول له يزلنا أجسام العباد يا بني آدم يا باروتشن أكلاتشون الله سبحانه وتعالى يفتروا وأعمالهم سراتشونهم وأقوالهم نققراتشونهم وخواطرهم حساباتشونهم ونواياهم ንያቸውንም አላህ Subhanahu Wa Ta'ala ነው። ፍላጎታቸውን አላህ Subhanahu Wa Ta'ala ነው። ሁሉንም የፈጠረው አላህ Subhanahu Wa Ta'ala ነው ማለት ነው። ወአጃለሁም እንደዚሁም ደግሞ እንትናችንም ደግሞ አጀል ብሎ ማለት ጊዜ ገደባችን የምንሞትበት ሀያታችን ማለት ነው። ማብቂያውንም አላህ Subhanahu Wa Ta'ala ነው የፈጠረልን። ቀንጥቦታል አላህ Subhanahu Wa Ta'ala። ወአርዛቀሁም ርዚቅንም አላህ Subhanahu Wa Ta'ala ነው የሚፈጥርልን። ወኩለማ የጥረኡ ለሁም ለሰዎች የሚገኘው በሙሉ አላህ Subhanahu Wa Ta'ala ነው የፈጠረው ነው ብለን ማመን አለብን። እኛ ሰው አቅም የለው ምንም የሚያስገኘው ነገር የለው ማለት ሁሉም ነገር ከአላህ Subhanahu Wa Ta'ala ነው ብለን ማመን አለብን። ይሄንን የሚخልፉ ሰዎች አሉና ነው። እንደገና ደግሞ ከዓለሙ መካከል አላህ ያልፈጠረው አለ ብለው እነ ኢብኑ ተይሚያ መጅሙዑል ፈታዋ ላይ አርሽን አላህ ያልፈጠረውም ይላል። እንግዲህ የሚገርም ነገር ማለት ነው። ወኩሉ ማ يطرؤ لهم ለነሱ የሚገኘው ሁላ ለባሮች የሚገኘው ነገር ሁላ አላህ ነው የፈጠረው። አው يحدث فيهم اذ هي جزء من هذا العالم ለነሱ የሚገኝላቸው አንዱን ተመሳሳይ ነው። اذ هي جزء ለሰዎች የሚገኘው ነገር جزء ከፈሎኑ من هذا العالم ከዚህ ከዓለሙ ከፋይ ስለሆነ ሁሉንም ነገር አላህ Subhanahu Wa Ta'ala ነው የፈጠረው። قال الله تعالى ለዚህ ማስረጃ አላህ Subhanahu Wa Ta'ala ምን ይለናል? ሁሉንም ነገር አላህ የፈጠረው ለመሆኑ ወخلق كل شيء ሁሉንም ነገር አላህ Subhanahu Wa Ta'ala እኔ ነኝ የፈጠርኩት ይላል። አይ አህደተሁ አስገኘው ማለት ነው። خلق ብሎ ማለት አስገኘው من العدم ካለ መኖር ኢላ الوجود ወደ መኖር። وقال تعالى ለዚህ ማስረጃ ምን ይላል አላህ Subhanahu Wa Ta'ala አሁንም ፈጣሪ ሁሉንም ነገር አላህ ያስገኘው ለመሆኑ
هل من خالق غير الله هل من خالق ፈጣሪ አለነ غير الله ካላህ ውጪ የሆነ ነገር የሚያስገኝ ጥቅም የሚያስገኝ ሌላም ነገር የሚያስገኝ የሚፈጥር ከአላህ Subhanahu Wa Ta'ala ውጪ አለነ ይላል የለም ሁሉንም ነገር አላህ Subhanahu Wa Ta'ala ነው የፈጠረው ሁሉንም ነገር ያስገኘው አይላ ኻሊቀ ፈጣሪ የለም ሊሸይኢን ለሆነ ነገር ሚን ላሻኢ ከሆነ ነገር የሆነ ነገር ፈጠረ የሚባል ነገር የለም في هذا العالم እዚች ዓለም ላይ إلا الله كالله سبحانه وتعالى وج ليلا فتاري እንደሌለ ሁላችንም ማመን አለብን ማለት ነው ووجود العالم ይላሉ ووجود العالم ይሄ ዓለማቱ መገኘቱ ዓለሙ መገኘቱ ዓለም የሚባለው እንግዲህ ሌላኛው ዓለም የታችኛው ዓለም ሁሉም ዓለሙ መገኘቱ እንዲው ሌላ ነገር ምን ማያስፈልግ ነበር ደሊሉን ማስረጃ ነው على وجود الخالق ፈጣሪ ሐያል ፈጣሪ እንዲያለ ይሄ ዓለማቱ መገኘቱ ፈጣሪ ሐያል ፈጣሪ ይሄንን የፈጠረው እንዲያለ ጌታ እንዲያለ ያመላክታል ማለት ነው ስለዚህ ለዚህ ነው ነብዩ አለይሂ ሰላቱ ወሰለም አንተ ዛሂሩ መኖርህ ግልጽ የሆንክ ጌታ ብለው በሐዲሳቸው ላይ የተናገሩት ማለት ነው መኖሩ ግልጽ ሆነ ብሎ ማለት ምንድነው ግልጽ የሆነ ብሎ ማለት ምንድነው ዓለሙ መገኘቱ ጌታችን አላህ Subhanahu Wa Ta'ala ሐያል ፈጣሪ እንዲያለ ያመላክታል ማለት ነው ያነው لا يصح في العقل ምክንያቱም በአቅል ሊረጋገጥ አይችልም وجود فعل ما ማንኛውም ፍጡር ሊገኝ አይችልም በአቅላችን ቢዱኒ ፋዒሊን ያለ ሰሪ ማለት አንዲ ሰራ ያለ ሰሪ አሁን አንዲ ግንብ አያችሁ ተገንብቶ አያችሁ አይደል ለዛ ግንብ ገንቢ ያለው የገነባው አናጺ ያለ ልክ እንደዚህ ሆይ ዓለሙ መገኘቱ አላህ Subhanahu Wa Ta'ala ሐያል ፈጣሪ እንዳለ ይሄንን ዓለም ያስገኘ ሐያል ጌታ ፈጣሪ እንዳለ አመላከታለ ማለት ነው ባረከላሁ ፊኩም በሰማነው ተጠቃሚ አላህ Subhanahu Wa Ta'ala ያድርገን መጨረሻችንን አላህ Subhanahu Wa Ta'ala ያሳምርልን ወሰላሙ አለይኩም ወራህመቱላህ